It's so difficult. ከዛ ወደ ታች ማይ ጋድ አንቺ በጣም ቆይቻለሁ ግን እግዚአብሔር ቁጭ ነው ያደረኩት ሳሞን ተጭኞ ነበር እዚህ ጋር ወይኔ ጉድ ዳግኖስ እኛ ምንድነው ዳግኖስ እቺ ሰርታችሁ እንዳትሉ አቺ በቃ ያንተ እናርገብግበው በማርገብገብ መንደድ አለበት እንደዚህ ሰላም እንዴት አደራችሁ? የማለዳን ከኛ ጋር ቤተሰቦች ዛሬ ማለዳ እንዴት ነው? አንጋሌ አንኮበር አንዲት የአያታችን ቤት ነው። አዎ ዛሬ ማለዳን ከኛ ጋር በቤት ውስጥ ምን ይመስላል የክፍለ ሀገር ኑሮ ነው አይደል? አዎ የክፍለ ሀገር ገጠራት አካባቢ ነው። እንዴት እንደሚያምር እናሳያችኋለን። በጣም እና በቃ ቲፒካል የሚባል ገጠር ውስጥ ነው ያለነውና በቃ የገጠርን ህይወት አውዚን ያደርነው ያካል ገላል ተነሳን ድምጽ ራሱ ያኔ በቃ የወንድ ድምጽ ነው በቃ አይስኪ ወጣ ድረስ አብሬ ድምጽም እንደዚህ ነው ቻሉት እንግዲህ ለድምጽ የቴክኒክ ብልሽት አለ ቻሉት ሶክ ዛሬ ከዚህ እንጀምራለን ቤትና አስተካክላለን ውሃን ቀዳለን ምንጭ ወርደን ማለት ነው ቁርስ እንሰራለን ከብቶች አሉ አዎ ብዙ እማንሰራው ነገር የለም ሶ የገጠር ማለዳ ምን ይመስላል የሚለው እኛ እዚህ ድረስ ይመጣል ሰብስክራይብ እንድታረጉ ነው እናንተም ብለን ነው በጣም ማናለቀቀስም ለማንኛውም አብራችሁ ነው አሁን ስራ ስለጀመሩ እንዲያመልጡ እንዴ ተከተሉ ምን እንነሳ ነው ያ ባቢ ነኝ ያገኙል እርሳቸውን እዚህ ጋር ተፈልጉት ነው አገኘሁት አይዲዲት አሜን ለዚህ ነው አይደል ስለዚህ ነው ስሜ ማን መባል አለበት አይን አለም ሰራችን እንደዚህ ረድነው አስር ሊትር እንዴት ቺን ታክል እንዳትል መንገዱን ሰጣው ተፈርዳላችሁ በጣም ከባድ ቦታ ለዛ ነው እዩት ግን በእናታችሁ እንዴት ደስ እንደሚል አልገባችሁም በቃ ደስ በደንብ ይታያል ውጪ ነው እናይዋለን ይሄ በረት ነው በኋላ እበት እናውጣለን ሰላም ዲስፕሌይ ተመልካቾች አሁን የምገኘው ለገጣፉ አካባቢ በረት ውስጥ በሬ ብላይ ሮጣችሁ እንደዚህ ያለች በረት ውስጥ ታያለኛ እዛ ጋር ጉድ ሞርኒንግ ኢትዮጵያ መስጊድ ይወጣል ይሄ ኮባ ነው yes ይሄ ደግሞ ያታችን ባሳ ነው ደማቻል እነዚህ ዶሮዎች ናቸው ታች
አያችሁ አሳይልኝ እባክህ አሳይልኝ ይሄን መልካም ምድር ራስዳሽን እንት ያለሽ ራስዳሽን የሚያስንቅ ተራራ የሆነ ንፋሱን ቢያጣጥሙት ብለሽ አልተመኘሽ? በጣም ይሄ ጉድ ሞርኒንግ ኢትዮጵያ የሚያስብል ቪው ነው ያለው። እንዴ ደስ እንደሚል እዚህ በቃ መኖር ምን ያህል መታደል ነው። ጧስ ትንሽ እንደዛ አይነት ነፋሻ አየር እና በዚህ ከቀጠለን አይ ቲንክ ምንም አይነት ስራ እንሰራ እዚሁ መቅረታችን። ስለዚህ እንቀጥ ሚኪያችን አለ ዛሬ ሊተር ነው ያዘው። እንዴት እንደሚወጣው እናያዋለን። ቀስበት በመንገዱ ነው የመጣ ነው። አዎ ደራይቱ መንገድ አይተ እሺ ወፎች ያገኙታል። ደቦኒ አንቺ ግን ክዳን የለውም ወይ ፊስታል አላረግንበትም። አሁን እንዴት እንደምንወስደው አላውቅም። ግማሽ ነው የሚደርስ ቡጭ ነው ይባል። ትናንትና እያወራን ነበርኩ እየነገሩን ምን ነበር? ጅብራ ይባላል። የሀገር እርሻ አለ ያው እንደምታዩት ነው። ፀሐይ ቅርብ ናት ለኛ ወገን። ቅርብ ነን እኛው ለፀሐይ ቅርብ ነን። ስንት ኪሎ ሜትር ከፍታ ላይ ነበር ነው 4200 2700 ምናምን 2700 ምናምን ከምድር ጠረል ከፍታ ላይ ነው የምንገኘው። በጣም ከፍታ ቦታ ላይ ነው ያለችው። በዛ ምክንያት ሀገሩ ብርድ እንዲሆን ምክንያት ሆኗል። ሰላም እንዴት አደርሽ? እዚህ ነው የሚጠቀመው። ስትዋት ትንሽ ሞናናችሁ ቦርሳችሁ ማለት በእውነት በጣም ንጹህ ነው ለመጠጣት። በቃ አሁን እየጠጣን ነው የምናሳያችሁ። ውሃችንን እንቀዳለን ጥብጥብ ብለን ወደ ስራ ደግሞ ጭር ያለ በቃ ለካ አንድ ሰው አታዩም ማለት ነው። ቤቶቹ እዛ አንድ ሰው ላይክ ብዙ ቦታ አለ እዚህ። አንድ ሰው ደግሞ ብዙ ቦታ ይዛል። ደስ የሚል ነገር አለው በጣም ግን እንደዚህም ተራርቀው ማህበራዊ ህይወታቸው ላይ አሪፍ ናቸው በጣም። እኛ ትላንትና ዞር እያየን ነበርና በቃ የሚገርም ህይወት ነው ያላቸው በጣም። ሁሉም ሰው መንገድ ላይ ስትያቸው ሰላም ይላችኋል። አወቃችሁም አላወቃችሁም ደህና አደራችሁ እያሉ ያልፋሉ። በጣም ነው ደስ የሚል። አሁን ያለ ክዳን እንጀሪካን እንዴት እንደምንወስደው ፈጣሪ ነው የሚደርሰው። እርግጠኛ እንደዛ ነው። ከዛ ግማሽ ኮና አንዱ ባዶ እንሰደው እንዳሳ እናቀናንስ እንዳሳ ትባክሽ እሺ ቀይም ላብዬ እኮ ነው መሰፍ ስለማይቀር ቢያንስ ምግማሽ ፈሶ ሄዶ ነገር ታጥበን ጨርሰናል። ፋፍሽ ብለናል። አሁን ወደ ቤት ገብተን የቤቱን ስራ የምንሰራ ይሆናል። ፀሐዩ ትንሽ ከባድ ስለሆነ የቤቱን ስራ ገብተን እንሰራለን። ውሃችንን ቀርተናል። አሁን እኔን ዳገት ይሆናል ዘን እንወጣዋለን አያቅተን ቀጥል እኔ ባይዛው እየተጋመሰ ነው ውሃው ግማሽ ነው ቀሪኔ ነው ጠርፈኝ ውሃው ግማሽ ነው የሚደርሰው። ምንም ጥያቄ የለው። ወደ ሳማውን ተጭኘው ነበር አንቺ ሲጋ ወይኔ ጉዴ። ሳማ ብቻ ነው ደም ቦታ አምላክ ይሁን። እሱን ላለመንካት ማለት ነው በአንድ እግሬ ይቆምኩት። እንዳትወርቂ ነገር ይሻለኛል ግን ገደል ሳማውን ብትለኪ ይሻልሻል ገደል ከምትገቢ። ጌታ ወይ ድረስልኝ። ዴል ሆነው ነቀስ በይና አልጠብቅሽ። ሂጂ ቀድክም ነኝ በቃ ላይ ብንተኛ ድካም አለንና አረፍን። በጣም ይከብዳል ማርያምን ዳገቱ
እውነት ዳገቱ አዶን አይታችሁ ከተረዳችሁት ትረዱታላችሁ። ዳገቱ ነገር አቤት 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 የሸክሙ ነገር አቤት 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 ሌላ እውነት ይደክማል። ወገብ እዚህ ጋር ነው የሚያመውን። ቀን በቀን እነሱ ከዚህ የመጡ ነው የሚወስዱት ለምግብ ለምን እያሉ ለዘመኑ በትንሽ እነሱ በ20 ሊትር ምናምን የሚይዙት ያው በቀን ውስጥ ኢማጂን ቢያንስ 2-3 ሊመጣ ከዛም በላይ ይመጣሉ። እና ይሄንን ላየ ውሃ ቆጣቢ አዲስ አበባ እንደዛ እያረገን እንቦጫረቅ ነገሩ እንደዛ የሚደረጋል ብለሽ ነው። እኛ ቤት አለ መንግስት ይፈልገዋል እንኳን ሰሙ ይሉ። እሺ እንቀጥላለን እንችላለን እኛ እንችላለን። ነይ አባይ ግድብ ነው ኖ አሚላ እንቀጥላለን ምናምን የሚለው የስ ድሮ ይሆናል መሰለኝ 8100 ኤ ላይ ነው መሰለኝ 8100 የተባረስ ነው። እኛ ምንድነን ጀግኖች ነን። እኛ ምንድነን ጀግኖች ነን። እቺ ሰርታችሁ እንዳትሉ ለተቀማጭ ሰማይ ቅርቡ ነው። ስኑና እኛም ብለን ነበር ማማነኛ ምንገደው ግን ሳርድ ግን ልቤን ይደደስ በዘነዘና እሺ እንዴ ገና ስንት ስራ ያለብን ሰዎች እንዴ ከዚህ ደግሞ ማን ጀግና የሚያመጣው ቤተልሔም ናት አይደለችም? ቤተልሔም ጀግና ማህሌት ናት። ነው ማህሌት ጀግና ነው። ታችን ቡና ማፍላት ጀምራለች። እኛ ሳንጀምር ማን ነው እዚህ ማስቀመጥ ያስቀስና ወይስ እዚህ ጠረጴዛ ነው። አሁን እንግዲህ ቤታችን አጥበናል፣ ቤታችን አጽድተናል። ከብቶች አዛባን እናወጣ ነው። for the first time ነው ነገር የምንሞክረው። እሷን እኔ ኤክስፒሪየንስ አለኝ በጣም እኔ ኤክስፒሪየንስ ነኝ። ሽታው ገና ካሁኑ እንዴት እንደሚጠቀምበት ማለት ነው። ፍሬም ተሰርቻለሁ ሲያቀብጠኝ እዛ እያለሁ እንዴት እንደሚሆን እናያለን። እናወጣለን። ሪል ቻሌንጅ ነው ማለት ሪል ቻሌንጅ እኔ ደግሞ ኢንጆይ አደረኩ። ሽታው ታይም እስሞም አህዮቹ ነው እንጀምር። ከዛ ጋር ወደዚህ ጋር እየመጣ እሱን አምጪ እዚህ ጋር እዚህ ላይ እኮ ነው እያነሳ የምናደርገው። ትንሽ ጥርግ ወደ በእጃችን ነው እዚህ ገፋ እኔ አሮን ነው ብቻ አንቺም ታርጊኝ ገዩ ነው ማረግ። አህዮች ፒስ ነው ናችሁ። በስመ አብ ወልደ ጌታ ሆይ ድረስልኝ። ተረዳሽ ነው ግን እስቲ እንዴት እንደሆነ ልብሴ እንዳይነካው ቀኝ እንደዚህ ላርጋ። ወይኔ እግዚአብሔር ሆይ ከብቶቹ እያሉ ብናውጣ ኢማጂን ምን ያህል ወርወሽ የቱ ጋር ወርወር ብቻ እንከምረውና ከዛ በቅርጫት ያደርግን። እሺ ብዙ ነው ያለው ደግሞ በጣም ብዙ ነው። የገጠር ተማሪዎች ግን ማለት ነው በጣም አፕሪሺየት ላደርጋችሁ ፈልጋለሁ። ይሄን ስራ ሰርተው ነው የሚማሩት። በዛ ላይ መንገዱ ርቀቱ ቀሚስ ነከብሽ ሰብስብ ካሜራማኑ ያስተካክልልን።
ነው የሚጠረገው ወይ እንዴ? ግን ብዙም የለም እዚህ ጋር ነው ያላሉ ማለዳን ከኛ ጋር በገጠሪቱ ኢትዮጵያ እያሳለፍን እንገኛለን። በረት ውስጥ ነን። yes አሁን የምንገኘው በረት ውስጥ ነው ብላለች። እና ሁላችሁም ሰብስክራይብ ማድረግ እንዳትረሱ እባካችሁ። በእውነት ይሄ የልመናም ጭምር ግን ደስ የሚል ማለዳ እያሳለፍን ነው። ደስ የሚል ኤክስፒሪየንስ ነው በእውነት it's new experience። ምናልባት አሁን እኛ ለአንድ ቀን ስላሳለፍን ይሆናል ደስ ያለኝ። ስትኖሪበት ሲደጋግም ስራ ይሆናልና ሲኖርበት ነው የሚከብድ። በጣም ከባድ ይመስለኛል። በጣም በእውነት ከባድ ነው። ከዛ ደግሞ ትምህርት ቤታቸው ምናምን ሩቅ ነው። ከዛ በኋላ ደግሞ ሲያገቡስ the same life ነው። ህይወት ይቀጥላል። ባል ይኖራል፣ ደግሞ ሌላ ልጆች ይመጣሉ፣ ሌላ ግን እግዚአብሔር በቃ እውነት ለሴት ልጅ ብርታት ይሰጣል ይመስለኛል። አዎ ወንዱም በዛው ልክ ነው። አክቹዋሊ እርሻ ውሎ ከብቶቹን ጠብቆ አብልቶ እንጨት ፈልጦ ውሃም ጥቶ ብዙ ነገር የገጠር ከባድ እንጨት እንፈልጣለን። ኤክስፒሪየንስ እናደርጋለን ወንዶቹን ስራ ደግሞ ፏፏ እያለች ነው ባይዘው። አዎ በረት መሰለኝ። yes እንጠፈጥፍ ነው። ዊልቢት በዘነዘና አውጥተን ጨርሰናል። አሁን ቤት ይልታለማ እንደምንመጣጣ yes እንሄዳለን ወደ መጠፍጠፍ። ይሄን እናረጋለን። መጀመሪያ ከታች ሲነሳ እንትን እንዳያስቸግረን ማለት ነው። ይበቃፋ እሺ ይልኛል በቃ ልጅ እንደዚህ ታረጉና እንዴ እንደዚህ ማለት በቃ እሺ ከዛ እንደዚህ እዛ በቃ መጠፍጠፍ ምንም እንደዚህ ከዛ ወደ ታች ማይ ጋድ አንቺ እግዚአብሔር በጣም ቆይቻለሁ፣ ግን እግዚአብሔር ቁጭ ነው ያደረኩት። አይጠፋም ማለት ነው። አንዳንድ ስራ አይጠፋም። ላይክ አንቺ እግዚአብሔር ትክክለኛ ኩበት ነው የሰራሽ። ያው የኔ ድንጋዩ ላይ ያደረግሽው አላየሁትማ። ስለዚህ እሷን አንጠብቃትም፣ ስራ ይሰራል። ይመጣል ጋይስ ስሩ ፕሮሰስ የማይመጣ ነገር ግን እኔ እኮ ትክክል ነኝ ጌታ። ልክ ነሽ። መጀመሪያ ግን ማለት ነው ቁጭ እናደርግ እንጃ ላቀብልሽ። ከዛ እሺ ያው የኔ መጥቷል። ምን ያህል ጎበዝ እንደሆነ ቆይሻ በአንድ ቀን ይሄ ኦኬ። ከጎን ብዙ አታራርጫዋ ቦታ እንዳይጠበል። እሺ ሳር እኮ ግን የለውም። ሳር የለውም። ሌላ ቦታ ይለቀል ነው ቦታ ላይ መጀመሪያ ያለው ቦታ ላይ። እሺ የቱ ጋር አድርገው? ከጎን እዚህ ጋር ከጎን እዚህ ጋር። እሺ ኤልሽ ነይ ያጂ ማርያም ላሳሽ ይሆነሽ። እሺ እንደዚህ ከዛ ግፍት ከዛ ይፍቱ ከዛ እየገፋሽ እንደዚህ። ኦ ማይ ጋድ እየመጣ ነው ጌታ። ጎበዝ አስተማሪ ካለ ጎበዝ ተማሪም ካለ እንደዚህ ነው የሚተገበረው። እንዴ ነው የሚተገበረው። መቶልኛል። ትንሽ የመሳሳት ችግር ይታየበታል። የኔ ኩበት የኔ አንድ አይነት ናቸው። አዎ ሺዝ ጎበዝ በጣም
እዚህ ጋር ይሄኛው ደግሞ እዚህ ጋር እንዲህ አለችኝ ቤቲ። ከዛ እንዲህ ከዛ ገፋ ከዛ የፊቱ እንደዚህ ከዛ እያልን ወደ ኋላ ጌታን ቻርፋ ትልቅ ሳይንስ የለው የሚያቅት ነገር የለም ማለት ደግሞ ጎበዝ ተማሪ ነው። yes ጎበዝ ተማሪ እንደሆንክ ያ መምህሬ ምስክር ናት። ይኸው ያለ እንግዲህ ኩበት በኩበት አደረገው ነው ያው ቤቱ የምን እንጨት ከዚህ በኋላ ታሪክ ተቀይሯል። አዙሪ ማርያም እግዚአብሔር ወንበስ ቀና ስላበዛ ነው እንደዚህ ማስቀመጥ ይጃንቺ እንትን በይጣፍጥሽ ይላጣሽ ቦታው ራሱ የሚበቃ ነው አይመስለኝም። በጣም ብዙ ነው። ወደዚህ ምናምን አመጣለሁ። ፀሐይ ግን ይፈልጋል። ፀሐይ ያው በፀሐይ ምን ፀሐይ የለም እዚህ ጋር እንደው ይሻል። ቀስ እያለ ይመጣል። ቀስ እያለ እንጠፍጠፍ ደግሞ እሺ ያስታውቃል ራሱ የቤት የትኛው እንደሆነ የባህ የትኛው እንደሆነ ኤው ማርያም አንድ አይነት ማለት ነው። አንድ አይነት ሰራሽ ወይ ጉድ አይጠፋም ማለት ነው። በጣም ይገርም። አንቺ አይሻል ለዚህ እኮ ነው ላይክ ሙያ መቼም ቢሆን አይጠፋም ይባላል። እውነት ወሳኝ ነገር እንደዚህ ነው ይላል ቤተሰቦቻችን። እኔ ላይክ ስንተኛ ክፍል መሰለሽ እያለሁ በጣም ህፃን እያለሽ እንደሆነ እስከ 5-6ኛ ክፍል እያለሁ ኦ ማይ ጋድ በቃ አይጠፋም። እውነት እውቀት ለዚህ ነው ተማሩ የሚባል። እዚህ ጋር ላምጣንቱ ጭር አለው ትንሽ እንትን ራሱ መሬቱ የሚገምሽ ሚዛነት አይደለም። አሁን ይሄ ራሱ ፒስ ነው በጣም ስለዚህ ለስኮ ይለጥቃል። ሲያዩ አይ ፊቴ እንደዋደረ የቅብብሎች ስራ ይባላል። አው አገሳ ገበሬው ለእርሻ ነው የኩበት ምናምን የሚል ዘፈን ነው። የኩበት ሽታ ምናምን እስቲ ምን አለ ናፈቀኝ የሚለው የጂጂ አለ ናፈቀኝ እግዚአብሔር ጭንቅላቴ ውስጥ ነበር። አይገርምሽ? ሁሉም እናስበው ስልሽ አይ ያው እውነት ነው ያምኛል። እንጣፍጥ እሺ እዚህ ጋር አርከን እንግዲህ ናፈቀኝ የእናት ቤት ጓዳ ቁርስ ምሳ የሚፈገግታ ዘመድ አዝማድ በጨዋታ ግጥም ከራሴ ነው ዜማ ከጂጂ አንተዬ በኮፒራይት እንዳትከፍስሽ ይኛል ከመመሳሰሉ የተነሳ በጣም ይመሳሰላል አይደል? በእውነት ኮፒራይት ይይዝብናል። አሰድብ ኮፒራይት ይይዝብናል። አንፖስትስን ቺማ ጂጂ ናት ብለው ቺማ ጂጂ ናት ራሱ መጣሽ ጂጂ ነው የሚለው አን ኦሪጂናል ሳውንድ ብላ yes ኮፒራይት እንደ ቤቲ ለመስራት በጣም እየሞከርኩ ነው ግን ጋይስ አረ በጣም አስፈላጊ ማርያም ቆንጆ ነው በጣም ቢያንስ ሲሆን ለረዳትነት ምን ተስፋ ካለኝ አረ በጣም ፒስ ነው። አይ ስቴፖቹ እረሳለሁኝ አንዳንዴ እኔ ችግር እሱ ነው እንጂ እንደ ስቴፖቹ ብመራ በደረሻ እሱ ነው የምልሽ። ኬሚስትሪውን ባክ እንጣጋና አድርገውና እዚሁ ጋር ጠፍጠፍ በጣም እየደከመኝ ነው። እኔም እያለከለኩ ነው። ይሄ አይ ቲንክ አይዝም ችግር የለውም ዝም ብዬ ጠፍቷል። ማርያምን ራሱ እያዞረኝ
ያዞራል። እውነት ካሁን ካዞራን አስቡት ጋይስ አንዱ ለቀን ብንሰራ እሱ ነው ደማነስ ተብለን ሪፈር ወደ አዲስ አበባ ከዛ ሰው እንቀራለን። ከዛ በሰበቡ ቤትሽ ገብተሽ አልመጣም ልስጥሽ። አዎ ላይክ ጄራስ መስራት እየቆመ እነሱ እየጠፋብኝ ነው ስራው። አይዞሽ ገለቴ አይዞሽ ማርያም እንደከም ዶንት ጊቭ አፕ አሞ ጊቭ አፕ ናና በቃ ይሄኛው ኩበት አይደለም ይያዝልኝ ኩበት እንዳልሆነ ምድር አላቅ እንደፈራ ባይዚ አንዳንድ አገር እዚህ ላይ እዚህም ሀገር እንደዚህ ግርግዳ ላይ ነው የሚጠፈጥፉት ይባላል አይደል? እኛ ግን መሬት ላይ ነው እኔ ማቀው እትሪ መሬት ላይ ነው። ግን ብዙ ሀገር አለ እንደዚህ የሆነ ክፍለ ሀገር ምናምን ሲሄድ አይቻቃለሁ ግርግዳቸው ግርግና ክብ ነገር ነው የሚያረጋው። ስለዚህ እሱ ሀገር ነው ይሄኛው የግርግዳው እንደሆነ ታሳቢ ይደረግ ማለት አዲስ በር እበት ማርያም ደከመኝ። ጨርሰናል እኮ በቃ እሱ ይብቃ እንዴ ማለት ተተነ ማራጋይ ስሙልኝ ጉዴ እሱ ጋር ልስጥሽ ቁጭ ብለሽ ጠፍጥፊኝ ልስጥሽ አጋርጁ ወጣ አንድ በዚህ ጋር ደግሞ እንድትጠፍጥፊ አንቺ ነሽ ነው መሬቱ አይዝም መሬቱ ጋራንት አንቺ መሸለም አለብሽ በሆነ ምን ኩበት በቃ መሸለም አለባት ለዚህ ዘር በቃ ሸልሙኝ አይደክማትም ምንም አትሆንም። እኔ ታችሁ ውሃው you are strong thank you so much honey ወተት መጠጣት ይሄ ነው ጥቅም። አዎ ወተት ጠጥቼ ማደጌ ነው ይገርማችኋል። እኔን ይጠቀማል። ክብር ለእናትና አባቴ ክብር ለእናትና አባቴ ክብር ለእናትና ለአባቷ ለኔም ጠቅሞኛል ዛሬ of course እሺ ድንገት ካናረገው ደስ በቃ ጨርሰናል። this is the last one እንዳደነግጡ ደግሞ ወፋይስ የሰራችሁ ሰው አይደከምሽው አንቺ እንዳትልኝ ይውት እስኪ እንብጣራ እሺ 3 6 9 12 15 16 17 18 19 20 21 22 23 24 25 26 27 28 29 አንድ ነበር ቅርስ 30 ግን ደግመን እንቁጠረው ላይ ያልቆጠርነው ካለ ይሄን ቁጥርሽው 29 ዛሬ ቀን ስታ ኦኬ ዛሬ ቀን 29 ይሄንን ይመስላል። ስራቸው ነበር እንዴት አየሽ? ኤክስፒሪየንስ እግዚአብሔርን በጣም ነው የሚያረከው። አድካሚ ወገብ ምናምን ሆነ በቃ ድክም ነው የሚለው። ማታ ስንተኛ አፕል አልደረሰም እንጂ ከዛ ጋር አፕል እንበላ ነው። አሁን ምግብ ኦሬዲ የተሰራ አለና እሱን አሙቀን መጀመሪያ ግን ስራዎቻችንን ወደ ማጠናቀቁ እየደረስን ነው። ለሆዳችን ነው የምንሰራው። ፓፐሽ ብለናል ብላለች። ሶ የተያያዛለ እሱንና እየይዘውና በደንብ ትላንት ማታ ለኛ ተብሎ ሻካ የተደረገል በግ ነበር። እሱን አሟሟምቀን እንበላለን ማለት ነው። ብርሃን የተያያዘውን እንዳናጠፋው ብቻ ጸልዩ። ተረፍ ነው የሚባለው ነው እንዴ? ምን ማለት ነው? በይው እናቴ እኔ ፌንት ነው በላ። ቆይ ቤቲ እንትን በያ ብትንትን አረክሻችሁ ሳቶቹ ተፈበዩ እንጂ ቤቲ ቆይ ይሄን ላረግ እኮ አቺ በቃ በእንትን እናርገብግበው በማርገብገብ መንደድ አለበት እንደዚህ የሞቀነው ጭስ እያለ ጭስ
እዚህ ውስጥ ደግሞ ማለት ነው ቅቅል የአጥንቶች አሉ የበጉ ማለት ከዛ ውሃ አድርገንበት ቅቅል እናደርገዋለን። yes አይደል? ያበደ ቁርስ ነው መንደረን ብላችሁ ተከታተሉላችሁ እንደሰራቸው ማለት ነው። አሁን ያዘበል ደርስ ዳቦቻችን እየበላ ነው። እዚህ ጋር ቅቅላችንን ውሃ ምናምን አድርገንበታል። ይሄን ይመስላል። ስለዚህ ጨራርሰን ማህሌት ጸሎት እያደረገች ስለሆነ ነው ጨርሰን ለቁርስ እንቀርባለን ማለት ነው። ተከታተሉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ላይ የፈለጋችሁትን ነገር ጻፉ። እንወዳችኋለን። እርጎ እርጎ በኮፍት ሁሉ ነገር ነው። ኬክ አረግ ነው። ኬክ ድቤት ነው ያደረገው። ሁላ እነሱ በቃም ብለው ተነስተው እኛ እየታገልን ነው አጥንት እየጋጥን ነው። እርጓችንንም ምናምን ጠጣን በላን። በጣም ነበር የሚጣፍጠው። አዎ የሚገርም ማለዳ ነበር። በጣም በቃ የሚገርም በጣም አልገባችሁ ቆንጆ ነበር። የዛሬው ማለዳችን ይሄን ይመስል ነበረ። በቀጣይ ደግሞ ሌላ ማለዳ እስክናሳያችሁ እኛ ራሱ ጓግተናል። እኛ ራሱ እንደሚሆን አናውቅም። ስለዚህ እስከ ቀጣይ ማለዳ እንወዳችኋለን። እንዴት ይገለለበት ታባቱ የለ ነው። መልካም ሳምንት ይሁንላችሁ። እንወዳችኋለን። ባይ